ሐሰን ነኝ። አብራችሁ ቆዩ። ለዛሬ ይዤላችሁ የቀረብኩት ፕሮግራም በተለምዶ በፋርማሲዎች ማታ ማታ የሚሸጠው መድኃኒት ይሆናል። እሱም ቪያግራ ሲሆን ሳይንሳዊ ስሙ ደግሞ ሲልደናፊል የሚል ይሆናል። ከሱ ጋር የተገናኙ ጥቅምና ጉዳቶች እናያለን። አብራችሁ ቆዩ። ቪያግራ ወይም ደግሞ ሲልደናፊል ብለን የምንጠራው መድኃኒት መች መወሰድ አለበት፣ ስንት ሰዓት ይቆያል የሚለውን በምናይበት ሰዓት የመጀመሪያው ነገር ለመውሰድ ሲያስፈልግ በባዶ ሆድ ወይም ደግሞ ምንም ምግብ ሳንወስድ በባዶ ሆድ መወሰድ ያለበት መድኃኒት ነው። ከ12 ደቂቃ እስከ 37 ደቂቃ ወይም ደግሞ በአቨሬጅ እስከ 1 ሰዓት ድረስ ፔናይል ኢሬክሽን ያስከትላል ማለት ነው። ይህም መድኃኒት የሚወስዱት የወሲብ ድክመት አለባቸው ተብሎ የሚታሰቡ ሰዎች ናቸው ማለት ነው። ስለዚህ ባለፈው እንዳወራነው የወሲብ የራሱ የሆነ ሳይክል አለ። የመጀመሪያው ዲዛይር አለ፣ ኤግዛይትመንት እና ኦርጋዝም የምንላቸው ስቴጆች አሉ ማለት ሶስቱ ስቴጆች አሉ። አራተኛው ስቴጅ የመጨረሻ ሲጨርስ ያለ ስቴጅ ስለሆነ ብዙ ከሲልደናፊል ወይም ደግሞ ከቪያግራ ጋር ግንኙነት ብዙ የለውም። ነገር ግን ይሄ ሲልደናፊል ወይም ደግሞ ቪያግራ የሚወስድ ሰው ኢሬክሽን ወይም ደግሞ ብልት የመቆም ችግር ያለበት ሰው ነው። ስለዚህ ብልት የመቆም ያለበት ሰው ግንኙነት በሚያስብበት ሰዓት ቀደም ብሎ 1 ሰዓት አካባቢ ቀደም ብሎ መድኃኒቱን መውሰድ አለበት ማለት ነው። መድኃኒቱን በወሰደ በ1 ሰዓት ውስጥ ፔናይል ኢሬክሽን ወይም የብልት መቆም ያስከትላል ማለት ነው። ስለዚህ የዚህ ኢፌክት ደግሞ ከ4 ሰዓት እስከ 5 ሰዓት ይቆያል ተብሎ ይታሰባል ማለት ነው። በአቨሬጅ 50 ሚሊግራም አንድ ሰው 50 ሚሊግራም ይወስዳል። ነገር ግን ከ25 እስከ 100 ፕሪፓሬሽን ወይም የተዘጋጁ መድኃኒቶች አሉ። ከ25 እስከ 100 ሚሊግራም ያሉትን እንደ አቅሙና እንደ እንትኑ ይወስዳል ማለት ነው። ይህን መድኃኒት አሁንም ከወሰደ በኋላ አንድ ሰው ይሰራል የምንለው በዋናነት ሳይክሉን አንስተናል። የወሲብ ሳይክል ብለናል። የወሲብ ሳይክል ስንል ዲዛይር አለ፣ ኤግዛይትመንት እና ኦርጋዝም የምንለው ስቴጅ አለ ማለት ነው። ስለዚህ ዲዛይር ወይም ደግሞ ፍላጎቱ መኖር አለበት፣ ስቲሙለሱ ወይም ደግሞ የሚያነቃቃና የሚያስፈልገው ነገር መኖር አለበት ማለት ነው። ምንም በሌለበት ወይም በባዶ ሜዳ ሲልደናፊል ወይም ደግሞ ቪያግራ ቢወስድ ለውጡን አያየውም ማለት ነው። ነገር ግን ለግንኙነት ካሰበ ለግንኙነት የሚያስፈልጉ ሌሎች ነገሮች ከተሟሉ በኋላ ቢወስድ ግን ልክ መድኃኒቱን በወሰደ በ1 ሰዓት ውስጥ ውጤቱን ያየዋል ማለት ነው። በተለምዶ ያው ቪያግራ እነዚህ መድኃኒቶች ከተወሰዱ ውጤታማ አይሆንም፣ እነዚህን ከወሰደ ደግሞ ጥሩ ነው የተሻለ ነው የሚባሉ ነገሮች አሉ። ነገር ግን ምንም አይነት ምግብ መውሰድ ቪያግራ ላይ ጉዳት ተጽዕኖ ወይም ደግሞ እንዳይሰራ የሚያደርገው ነገር ወይም ደግሞ የበለጠ እንዲሰራ የሚያደርገው ነገር የለም። ስለዚህ ምንም አይነት የምግብ ሪስትሪክሽን የለም ቪያግራ የሚወስድ። ነገር ግን አልኮል የሚጠቀም ሰው ከሆነ ግን የቪያግራውን ተጽዕኖ ስለሚያሳንሰው የምንፈልገውን ኢፌክት ወይም ደግሞ ፔናይል ኢሬክሽን ወይም የብልት መቆም ከሆነ እሱን አያመጣልንም ወይ ደግሞ እንዲከሰት አያደርግም ማለት ነው። ስለዚህ አልኮል የሚወስድ ሰው ቀድሞ አልኮል መቀነስ አለበት፣ ማቆም አለበት እና ሲልደናፊል ወይ ደግሞ ቪያግራን በሚወስድበት ሰዓት ምንም አይነት አልኮል መጠቀም የለበትም ማለት ነው። ስለዚህ ቅድም እንዳልነው ቪያግራ የራሱ የሆኑ ጥቅሞች አሉት። መጀመሪያ ቪያግራ ሲታሰብ ከልብ ህመም ጋር ከልብ ጋር ለተገናኙ ህመሞች መድኃኒት በሚል ነው ቪያግራ ወደ ምርት ወይም ደግሞ ወደ ሙከራ የመጣው። ነገር ግን በኋላ ለዚህ አገልግሎት እንደሚውል ጥናቶች ሳፖርት አደረጉትና ለሴክሹዋል ዲስፋንክሽን ደግሞ የብልት መቆም ችግርን ለመፍታት ጥቅም ላይ ዋለ ማለት ነው። ነገር ግን ያው አብዛኛው ሰው የሚጠቀመው ሐኪም አማክሮ ወይም በሐኪም ትዕዛዝ አይደለም። ስለዚህ ሴክሹዋል ዲስፋንክሽን የምንለው ችግር አለ የለም የሚለው እንኳን ሳይታወቅ ነው ሁሉም ሰው ያን መድኃኒት የሚወስደው ማለት ነው። እነዚህ መድኃኒቶች ደግሞ በራሳቸው በምንወስድበት ሰዓት እንደ ማንኛውም መድኃኒት የራሱ የሆነ ጉዳት አለው ማለት ነው። ቪያግራ ወይም ደግሞ ሲልደናፊል የምንለው በመጀመሪያ ትልቁ ጉዳት የምናየው ሲኤንኤስ የምንለው ወይም ደግሞ የነርቭ ህዋሳችን ላይ ይሆናል ማለት ነው። እሱ ጋር በምናይበት ሰዓት ራስ ህመም፣ ማዞር፣ በጣም የመጫጫን ስሜትና ተያያዥነት ያላቸው ነገሮች ጭንቅላታችን ላይ ይፈጠራል ማለት ነው። ከነዚህ ጋር ከተገናኘ ፊት ላይ ደግሞ ፍለሽንግ የምንለው በጣም የቀላና ደም የመሰለ ፊት ማሳየት ይጀመራል ማለት ነው። ይሄ የሚሆነው የደም ዝውውራችን ላይ ነው ተጽዕኖ የሚያሳድረው። ቪያግራ የደም ዝውውራችን ላይ ተጽዕኖ በሚያሳድርበት ሰዓት ፊት ላይ መቅላት ነገር፣ ራስ ህመም፣ ፌንቲንግ ራሱ ፌንት የመብላት የምንለው በተለምዶ እንደዚህ አይነት ስሜቶችን ይደርሳል ማለት ነው። የግፊት መጠናችንን ስለሚቀንሰው በጣም ግፊትን ከቀነሰ ደግሞ ፌንቲንግ የምንለው ሾክ የምንለው እና ተያያዥ ነገሮች ላይ ያስከትላል ማለት ነው። ወደ ልብ ስንመጣ ያው የግፊትን መጠን ስለሚቀንስ በቂ የሆነ ደም ልብ ስለማታገኝ የምትረጨውም ደም ስለሚያንስ ቅድም ያለው ተያያዥ ነገሮች ይከሰታል ማለት ነው። ፌንቲንግ ሊሆን ይችላል። ሃርት አታክ የምንለው ደግሞ የልብ ህመም ከፍተኛ ደረጃ የደረሰ የልብ ህመም ሊሆን ይችላል። እነዚህ ነገሮች ይከሰታሉ። ወደ ጨጓራ የሰውነታችን ክፍል ስናይ ደግሞ ምግብ አለመፈጨት አይነት ስሜት ይሰማናል ማለት ነው። ስለዚህ እነዚህ ስሜቶች ከቪያግራ ጋር የተገናኙ ያለ ሐኪም
ትዕዛዝ የሚወሰድ መድኃኒት እንደመሆኑ የሚያሳድረው ተጽዕኖ ነው ማለት ነው። በተደጋጋሚ በምንወስድበት ሰዓት ደግሞ ኢፌክቱ እየጨመረና እየባሰ ይመጣል ማለት ነው። ያው ቪያግራ አስፈሪና ትልቅ መድኃኒት ነው ማለት አስፈሪ የሚያደርገው ተጽዕኖ ልብና ሲኤንኤስ ወይም ደግሞ የነርቭ ሲስተማችን ላይ መሆኑ ነው። ስለዚህ ከቀላል ከራስ ህመም ከፔይንቲንግ አንስቶ እስከ ሀርት አታክ ወይም ደግሞ የልብ ህመም ከፍተኛ ደረጃ የደረሰ የልብ ህመም ድረስ ያመጣል ብለናል። ስለዚህ ምን አይነት ወንዶች የቪያግራ መጠቀም የለባቸውም? ስለዚህ ዝም ብለን ገዝተን የምንወስደው መድኃኒት መሆን የለበትም የምንለው ከዛ አንጻር ነው ማለት ነው። የመጀመሪያው ኤምአይ ወይም ደግሞ ቅድም እንደጠቀስነው ሀርት አታክ ያለባቸው ከዚህ በፊት የልብ ቧንቧ መጥበብና ችግር የተከሰተባቸው ሰዎች መውሰድ የለባቸው ማለት ነው። ለዚህ ክሉ ወይም ደግሞ እንደ እንትን የሚያሳየ ምንድነው ቪያግራ የወሰደና የልብ ህመም ያለበት ሰው ግንኙነት በሚያደርግበት ሰዓት ናውዣ፣ ቮሚቲንግ ወይም ማቅለሽለሽ እና ማስታወክ አይነት ስሜት ይሰማዋል ማለት ነው። ስለዚህ እነዚህ ሰዎች ህመሙ አለ። ቪያግራ ደግሞ እነዚህ ስሜቶች ሲያባብስበት ከፍተኛ የሆነ ደረጃ የደረሰ ችግር ሊፈጥርበት ስለሚችል የልብ ህመም ያለባቸው ሰዎች መውሰድ የለባቸውም ማለት ነው። ሌላው ቪያግራ መውሰድ የለበትም ተብሎ የሚታሰበው ምንድነው? ቪያግራ የራሱ የሆነ አንዱ ሌላው ጉዳት ምንድነው? የፔናይል ኤሬክሽን የብልት መቆም ካስከተለ በኋላ ከ6 ሰዓት በላይ ሊቆይ ይችላል። ያ ከ6 ሰዓት በላይ በሚቆይበት ሰዓት ፔንፉል ይሆናል ማለት ነው። እንደዚህ አይነት ህመሞች ፕሪያፒዝም እንለዋለን። ስለዚህ ይሄ ህመም ከተከሰተ ፔናይል ኤሬክሽን ተከስቶ ከ6 ሰዓታት በላይ ከቆየ እና ፔንፉል መሆን ከጀመረ ይሄ ችግር አለ ማለት ነው። ይሄ ችግር ካለ ኢሚዲየትሊ ወደ ህክምና ተቋም ሄዶ ሶሉሽን ካላገኘ እድሜ ልኩና ያ ሰው ኢምፖተንስ ሊሆን ይችላል ወይም ደግሞ የወሲብ ስንፈት ትሪት የማይደረግ የወሲብ ስንፈት ደረጃ ይደርሳል ማለት ነው። ስለዚህ በአግባቡ ካልተጠቀምነው ያን ሰዓት ካለፈ ለእድሜ ልክ በሽታ ሊያስከትል ይችላል ማለት ነው። እነሱ ደግሞ ምንም አይነት ህክምና አይኖራቸው ማለት ነው። ስለዚህ ችግሩ ከተከሰተ ኢሚዲየትሊ ወይም ወዲያውኑ ወደ ህክምና ተቋም መሄድ አለብን ማለት ነው። ስለዚህ እንደዚህ ደረጃ ከመድረሱ በፊት ይህን አይነት ህመም ሊያስከትል የሚችል ሌላ ህመሞች አሉ ማለት ነው። በተለምዶ የመቅኒ ነቅሎ ተከላ የሚያስፈልጋቸው ብለን የምንጠራቸው አንዳንድ ታካሚዎች አሉ። የደም ካንሰር አይነቶች ወይም ሊኩሚያ ብለን የምንጠራው የደም ካንሰር አይነት አለ። መልቲፕል ማይሎማ የምንለው የካንሰር አይነት አለ እና ከኢትዮጵያ ውስጥ ኮመን ያልሆነም ብዙም ያልተለመደ ደግሞ የደም ማነስ አይነት ሲክል ሴል አኒሚያ ብለን የምንጠራው የደም ማነስ አይነት አለ ማለት ነው። እነዚህ ህመሞች ያሉባቸው ሰዎች ፕሪያፒዝም ለምንለው ነገር ተጋላጭ ስለሆኑ ቪያግራ መጠቀም የለባቸውም ማለት ነው። ሌላው ቪያግራን ደግሞ የማንመክርባቸው ወይም ደግሞ እንደ መድኃኒት ሂሬንዲዜር ወይም በሁሉም ቦታ መገዛት የለበትም ብለን የምናስበው ነገር አንዱ ምንድነው? ሴክሹዋል ትራንስሚትድ ዲዚዝ የምንለው ወይም የአባላዘር በሽታን አይከላከልም። ስለዚህ ቪያግራ ተጠቀመ አንድ ሰው ግንኙነት አደረገ ለተለያዩ ነገሮች ሊያጋለጥ ይችላል ማለት ነው። ስለዚህ በተደጋጋሚ የምንጠቀመው ከሆነ ለሴክሹዋል ትራንስሚትድ ስለማይከላከል ለነዛ በሽታዎች ተጋላጭነታችን ይጨምራል ማለት ነው። እንዲሁ ሌላ መድኃኒቶችን የሚጠቀም ከሆነ ልክ አንዳንድ መድኃኒቶች የራሳቸው የሆነ ተጽዕኖ አላቸው ወይም ደግሞ ከቪያግራ ጋር ድምር ውጤት ያስከትላሉ። ለምሳሌ ግፊት ያለበት ሰው ከሆነ የግፊት መድኃኒት በሚወስድበት ሰዓት ግፊቱን ይቀንሳል ማለት ነው። ቪያግራም ደግሞ ግፊትን የመቀነስ ኢፌክት ወይም ተጽዕኖ አለው ማለት ነው። ስለዚህ ሁለቱም መድኃኒት አንድ ላይ በሚጠቀምበት ሰዓት በጣም ግፊቱን ይቀንሰዋል ማለት ነው። ስለዚህ እነዚህ ችግሮች ካሉ ከፍተኛ የሆነ የግፊት መውረድ ወይም ደግሞ ሾክ የምንለውን ደረጃ ሊያደርስ ስለሚችል እነዚህ ሰዎች ቪያግራ መጠቀም የለባቸውም። አስፈላጊ ከሆነ ደግሞ የሐኪም ጋር ተነጋግሮ በሐኪም ትዕዛዝ መጠቀም አለባቸው ማለት ነው። ስለዚህ ቅድም እንዳልነው ያው ቪያግራ ሂሬንዲዜር ወይም ደግሞ ዝም ብለን ፋርማሲ የምንገዛው መድኃኒት ሆኗል። ነገር ግን ተጠቅሞ አንደኛ ጉዳት የሚያመጣባቸው ቅድም እንዳልነው የልብ ህመም፣ ፕሪያፒዝም ወይም ደግሞ የብልት ፔንፉል የሆነ ኢሬክሽን የሚያስከትል ህመም ያለባቸው ሰዎች፣ ግፊት ያለባቸው ሰዎች እና ተያያዥነት ያላቸው ሰዎች መጠቀም የለባቸውም ብለን ስለዚህ ሐኪም ካላዘዘ እነዚህ ሰዎች ያላግባብ ይጠቀማሉ ማለት ነው። ሁለተኛ ደግሞ የሴክሹዋል ዲስፋንክሽን ወይም ደግሞ የወሲብ ስንፈት የሌለባቸው ሰዎችም ይጠቀሙታል ማለት ነው። ስለዚህ አንድ የመላመድ ነገሮችና ተያያዥ ነገሮችን ይፈጥራል ማለት ነው። ሌላው ደግሞ ቢጠቀሙ ለውጥ የማያመጣላቸው ሰዎች አሉ። ወይም ቪያግራን የፈለገው መጠን ቢጠቀሙ ኢፌክት ወይም ደግሞ የሚፈለገውን ኢፌክት አያመጣም። የመጀመሪያው ነገር በጣም ብዙ ዓመት የቆየ ታይፕ 1 የምንለው ወይም የስኳር በሽታ ደረጃ 1 የምንለው የስኳር በሽታ ያለባቸውና ለብዙ ዓመታት ከቆየ እሱ ሴክሹዋል ዲስፋንክሽን ካስከተለ ወይም ደግሞ የወሲብ ስንፈት ካስከተለ ቪያግራ ቢወስዱም በቂ የሆነ ወይም ደግሞ የሚያስፈልገውን አይነት ውጤት ማግኘት አይችሉም ማለት ነው። ስለዚህ እነዚህ ሰዎች ቢወስዱም ቫልዩ የለውም ማለት ነው። ሌላው ደግሞ በወንዶች በብዛት
60 ዓመት በላይ በሆኑ ወንዶች ላይ የሚከሰት BPH የምንለው ወይም ደግሞ ፕሮስቴት የምንላት እጢ ማበጥ ነው። እሷ እጢ አብጣባቸው በተለያየ መልኩ ሊሆን ይችላል። ካንሰር ያልሆነ እብጠት ሊሆን ይችላል፣ ካንሰር ሆኖ እብጠት ሊሆን ይችላል። ስለዚህ ያቺ እጢ ሙሉ ለሙሉ የተወገደባቸው ወንዶች 50% ቪያግራ ቢጠቀሙ ፔናይል ኢሬክሽን ወይም ደግሞ የብልት መቆም አይፈጥርም ማለት ነው። ሌላው ከዚህ ጋር የተገናኘ ምንድነው ስቲሙሌሽን ከሌለ ነው። ቅድም እንዳለው ቪያግራ የሚወስድ ሰው ስቲሙሌሽን ወይም ደግሞ ይሄ ዲዛይር ካለ በኋላ ፍላጎቱ አለ ኤግዛይትመንት ላይ ደረጃ ላይ ከደረሰ በኋላ የሚያነቃቀው ነገር ይኖራል ማለት ነው። ስለዚህ ወንድ ሆኖ ቪያግራ ተጠቅሞ ሴት ከሌለና ወይም ደግሞ ስሜቱ የሚያነቃቃበት አካል ከሌለ ቫልዩ የለውም ማለት ውጤት የለውም ማለት ነው። ስለዚህ እነዚህ ሰዎች ቢጠቀሙ ቫልዩ የለውም ማለት ነው። በዋናነት ስቲሙሌሽን ያስፈልገናል ወይም ደግሞ ሊያነቃቃ የሚችል ሴት መኖር አለበት። በጣም ቋሚ የሆነ የስኳር በሽታ የሌለባቸው መሆን አለባቸው እና ሙሉ ለሙሉ ደግሞ ፕሮስቴት የምንላት የሰውነት እጢ ያልተወገደባቸው ወንዶች መሆን አለባቸው ማለት ነው። ስለዚህ እነዚህ ወንዶች ግን ቢወስዱ የሚፈለገውን ውጤት ማየት አይችሉም ማለት ነው። ያው በተለምዶ ቪያግራ ሲባል የወንዶች መድኃኒት ብቻ ተደርጎ ነው የሚታሰበው። ቅድም እንዳልኩት ቪያግራ ሲመረት ወይም ደግሞ ቪያግራው ከሳይንስ ዓለም ሲመጣ ለልብ ህመም መድኃኒት በሚል ነው የመጣው። ነገር ግን ከቆይታ በኋላ ይሄን ነገር ወይም ደግሞ ለሴክሹዋል ዲስፋንክሽን ለወሲብ ስንፈት መድኃኒት ሆኖ ተገኝቷል ማለት ነው። በዚህ አጋጣሚ ሴቶች ቢወስዱትስ ምን አይነት ኢፌክት ያመጣል ነው? ሴቶች ቪያግራን ቢጠቀሙ ሉብሪኬሽን የምንለው ወይም ደግሞ በስቴጁ ባለፈው እንዳወራ ነው ልክ የወንዶች የብልት መቆም እንዳለ ሁሉ ለሴቶች ደግሞ ዘይት መመረት ወይም ደግሞ ቅባታማ ነገር መመረት አለ። ስለዚህ ያ ቅባታማ ነገር መመረት በቪያግራ መምጣት ይችላል ማለት ነው። ስለዚህ ቪያግራ የወሰደች ሴት እዛ ስቴጅ ላይ ወይም ደግሞ የዘይት መመረት ወይም ቅባታማ ነገር ምርት መጨመር ይፈጠር ይችላል። ነገር ግን ዲዛይርን ግን ያን ያክል ሳፖርት የሚያደርጉ ኤቪደንሶች የሉ። ቪያግራ ብትወስድ ልክ ወንዱ የፔናይል ኢሬክሽን እንዳለ ሁሉ ሴቷ ደግሞ ዲዛይሯን ወይም ፍላጎቷን ይጨምራል የሚሉ ሪሰርቾች ብዙ ሳፖርቲቭ አይደሉም። ስለዚህ ያን ያክል ውጤታማ አይደለም ማለት ነው። ቪያግራ እኛ ከምናውቀው ወይም ደግሞ በተለምዶ ለወሲብ ስንፈት መድኃኒት ነው ብለን ከምናውቀው በተጨማሪ አስገራሚ የሆኑ የራሱ የሆኑ ግኝቶች ያሉት መድኃኒት ነው። የመጀመሪያው ቪያግራን አስገራሚ የሚያደርገው የተቆረጡ እጽዋቶች ወይም ደግሞ አበባ ሆነው የተወለጉት አበባዎች ላይ ቪያግራን ብንነሰንስ ወይም ደግሞ ቪያግራ ብንሰጣቸው እጽዋቶቹም ይቆማሉ ማለት ነው። ልክ ወንድ ላይ ፔናይል ኢሬክሽን ያመጣል ብለን እንዳልነው ፍላወሮች ላይ ወይም አበባዎች ላይ ሲተወልጉ ብንሰጣቸው አትሊስት የቆዩትን እድሜ ግማሽ ያክል ማስረዘም እንችላለን ማለት ነው። ይሄም የቪያግራ ግኝት ነው። ቪያግራ ሌላው ለእንስሳቶች ወይም ለአኒማሎች ብንሰጥ ቪያግራን ልክ ወንድ ላይ የሚፈጥረውን ተጽዕኖ መፍጠር ይቻላል ማለት ነው። በቻይና ሊጠፉ ያሉ እንስሳቶችን ቪያግራ በመስጠት የወሲብ ፍላጎታቸውን በመጨመር የእንስሳቶች ቁጥር እንዲጨምር ተደርጓል። ሌላው ልክ እንደ ስቴሮይድ እንደምንለው ወይም ደግሞ የአበረታች እጽ እንደሚባለው ለአትሌቶች ቪያግራን በብዛት የሚጠቀሙ ከሆኑ ፐርፎርማንሳቸውን ይጨምራል ማለት ነው። ወይም ለአትሌቲክስ ላይ ያላቸው ፐርፎርማንስ ይጨምራል ማለት ነው። ሌላው የቪያግራ ግኝት ተብሎ የሚወራው ምንድነው? ቪያግራ መጀመሪያ ሲገኝ ቅድም እንዳልኳችሁ ለልብ ህመም ነበር ተብሎ የታሰበው። ለልብ ህመም ከታሰበ በኋላ ግን ሪሰርቹ በሚሰራበት ሰዓት ወይም ፐልሚናሪ ሃይፐርቴንሽን ለምንለው የልብ ህመም አይነት ነው የሚታዘዘው። እሱ ሪሰርች እየተሰራ በነበረበት ሰዓት ፔሸንቶቹን ፎሎ የሚያደርጋቸው ነርስ ነበር። ነርሱ ፎሎ ሲያደርግ ሲገባ ግን ሁሉም ፔሸንቶች ወይም ሁሉም ወንዶች ግን ተኝቶ የሚያገኛቸው በሆዳቸው ነው። መድኃኒቱ ይሰጣሉ፣ ቆይቶ ሲገባ በሆዳቸው ተኝቶ ያገኛቸዋል። ፋይናሊ ምንድነው ሲጠየቁ የነበረው ሁኔታ ፔናይል ኢሬክሽንም የብልትን መቆም ያስከትላል ማለት ነው። ስለዚህ ከልብ ህመም በተጨማሪ ለሴክሹዋል ዲስፋንክሽን ወይም ለወሲብ ስንፈት መድኃኒት መሆን እንደሚችል ተረጋገጠ ማለት ነው። ስለዚህ ቪያግራ እኛ ከምናውቃቸው በተጨማሪ እንደዚህ አይነት ኢፌክት አለው ማለት ነው። ዛሬ ያየናቸው የቪያግራ ጋር የተገናኙ ጥቅም፣ ጉዳትና ከሰው ልጅ በተጨማሪ ለእንስሳቶችና ለእጽዋቶች ያለውን ጥቅም አይተናል። በቀጣይ በሌላ ርዕስ እስከምንገናኝ ቸር ሰንብቱ።